ሞንቴ የተባለ ፒቸር በታችኛው ሊግ ውስጥ ለአርካንሳስ ቦልስ ይጫወታል። ቡድናቸው ብዙም ተወዳጅ ስላልሆነ ሜዳቸው ላይ የባቡር ሐዲድ ስላለ በሚያልፍበት ጊዜ ሁሉም ጨዋታቸውን ማቆም አለባቸው። አንድ ቀን ሞንቴ ለጓደኛውና ለኬቸሩ ስፓይክ በጨዋታው ወቅት ፎቶግራፍ የሚያነሳ ሰው እንዳለ ይነግረዋል። ሰውየው ዶናልድ ይባላል። ባለፉት 3 ጨዋታዎችም እንዲህ አድርጓል። ሞንቴ ወደ ትልቅ ሊግ ሊጠራ ይችላል ብሎ ያስባል። ስፓይክ ግን ሞንቴ ብዙም ተስፋ እንዳያደርግ ይነግረዋል። ቦልስ ጨዋታውን ባልተጠበቀ ሁኔታ ያሸንፋል እና ቡድኑን ለማክበር ወደ አንድ መጠጥ ቤት ይሄዳል። ሞንቲና ስፓይክ ጨዋታውን የወደዱትን 2 ሴቶችን አግኝተው ወደ ቤታቸው ሊወስዷቸው በማሰብ ያሽኮረምሟቸዋል። ውጭ ዶናልድ ለአለቃው የሞንቲን እንቅስቃሴዎች ለመንገር ይደውላል። ዶናልድ ለብዙ ቀናት ሲከተለው እንደነበረ ታወቀ። በዚያን ጊዜ የሴቶቹ የወንድ ጓደኞች ደርሰው ሞንቲና ስፓይክ ጋር ሲያዩዋቸው በጣም ተናደዱ። ጠብ ይነሳል እና ነገሮች ሊከፉ እንደሚችሉ ስለተሰማቸው የተወሰኑ ሰዎች ይሄዳሉ። አንድ ሴትም ለፖሊስ አስቀድማ ትደውላለች። እንደተጠበቀውም የወንድ ጓደኞችና የቤዝቦል ተጫዋቾቹ በቡጢ ይደባደባሉ። አንዳንድ ሰዎች ድርጊቱን ሲወዱት፣ ሌሎች ደግሞ ይሳተፋሉ። ተደባዳቢዎቹ ጠረጴዛው ላይ ይወጣሉ እና ወንበሮቻቸውን እንደ መሳሪያ ይጠቀሙበታል። በሚቀጥለው ቀን ጠዋት ሞንቲና ስፓይክ አሁንም በጸብ ምክንያት እስር ቤት ናቸው። አሰልጣኛቸው ቻርሊ የመጣው የቡድኑ አስተዳዳሪ ዋስትናቸውን እንደማይከፍል ይነግራቸው። ሁለቱም የውድድሩ ዘመን የመጨረሻ ጨዋታ እንዳያመልጣቸው ይጨነቃል። ነገር ግን ቻርሊ ከፍተኛ አመራሮች ከእንግዲህ ግድ እንደማይሰጣቸው ያስረዳል። ቡድኑን ለማደስ ወጣት ተጫዋቾችን ለመቅጠር እንዳስበዋል። ቻርሊ ሞንቲ ለ15 ዓመታት መጫወት መቻሉንና ይህ ከአማካኝ ሰው የበለጠ መሆኑን ጠቁሞ አመስጋኝ መሆን እንዳለበት ይነግረዋል። ከጥቂት ሰዓታት በኋላ ሁለቱም ወደ ፍርድ ቤት ይወሰዳሉ። በዚያም በጥቃትና ንብረት ውድመት ክስ ተመስርቶባቸው እነሱም ንጹህ መሆናቸውን ይምላሉ እና ከዳኛው ጋር መከራከር ይጀምራሉ። እሱም ተበሳይቶ የዋስትና መብቱን $3000 ያደርገዋል። ገንዘብ ስለሌላቸው ወደ ክፍላቸው ሊላኩ ነው። ነገር ግን ዶናልድ መጥቶ ይከለክላቸዋል። እሱም ጥፋተኛ ነን ብለው እስከተቀበሉ ድረስ ዋስትናውንና ቅጣቱን እንደሚከፍል ይናገራል። ሞንቲ ዶናልድ ስካውት እንደሆነ አሁንም በማሰብ ስምምነቱን በደስታ ይቀበላል። ከዚህም በኋላ ዶናልድ ወንዶቹን ወደ ኒውዮርክ ይወስዳቸዋል። ስፓይክ የድርጅቱ ህንፃ ሲገቡ ደንግጦ ዶናልድ በስካውት ታሪክ ሊያታልላቸው እየሞከረ ያለ ሰላይ ፖሊስ እንደሆነ ያስባል። ዶናልድ ስካውት እንደሆነ ነግሯቸው እንደማያውቅና በህግ ኩባንያ ተቀጥሮ እንደሚሰራ ይነግራቸዋል። ቡድኑ ወደ አንድ ትልቅ ቢሮ ይገባል እና ሞንቲ በግል ጠበቆቹን ለማየት ይወሰዳል። ጠበቆቹ የሞንቲን ታላቅ አጎት ሩፐርትን ይወክላሉ። እሱም በ30ዎቹ ውስጥ ከቤተሰቡ ጋር ትልቅ ጠብ ነበረው። ከዚያ ጠብ በኋላ ጠፋና ማንም ከእንግዲህ ስለሱ ሰምቶ አያውቅም። ሩፐርት በአገሪቱ ውስጥ ካሉ ሀብታም ሰዎች አንዱ ሆኖ እንደተገኘና ባለፈው ወር ስለሞተ ሞንቲ አሁን ብቸኛ ወራሽ መሆኑን ታወቀ። ኑዛዜው ግን አንዳንድ ልዩ ሁኔታዎች አሉት። ጠበቆቹ ሩፐርት ለወራሹ ያስቀመጠውን ቪዲዮ አጫውቱታል። ሞንቲ አጎቱ ነጭ መሆኑን አይቶ ደነገጠ። ነገር ግን ሩፐርትን ተንብዮ ነበርና አባቱ 2 ሚስቶች እንደነበሩት አንዷ ነጭ አንዷ ጥቁር እንደነበረች ያስረዳል። ሞንቲ ለውድቀቱ በጣም ተበሳይቶ የራሱን አባት በልጅነቱ እንዴት እንደቀጣው ይነገራል። ለዚያም ነው ሞንቲን ገንዘብ ማውጣት እንዲጠላ በማድረግ በተመሳሳይ መንገድ የሚቀጣው። ሞንቲ ያጎቱን ትልቅ ሀብት ለማግኘት ከፈለገ ፈተናውን ማጠናቀቅ አለ። በ30 ቀናት ውስጥ $30 ሚሊዮን ማውጣት አለበት። ነገር ግን አንዳንድ ህጎች አሉ። ከ30 ቀናት በኋላ በላዩ ላይ ካለው ልብስ ውጪ ምንም ንብረት መያዝ የለበትም እና ገንዘቡን ለማስወገድ የገዛውን ማንኛውም ንብረት ማጥፋት አይፈቀድለትም። የሚፈልገውን ማንኛውም ሰው ሊቀጥር ይችላል፣ ነገር ግን ከነሱ አገልግሎት ማግኘት አለበት። 5% ለበጎ አድራጎት ሊሰጥ ይችላል እና 5% ብቻ ለቁማር ሊወራረድ ይችላል። ምንም ገንዘብ ለሰዎች መስጠትና ማባከን አይችልም፣ ስጦታ መግዛትንም ጨምሮ። በመጨረሻም ስለ ፈተናው ለማንም መናገር እንደማይፈቀድለት ይነገረዋል፣ ምክንያቱም ያ ፈጣን ውድቀት ያስከትላል። ሞንቲ ይህን ማድረግ እንደማይችል ካሰበ አሁን $1 ሚሊዮን ወስዶ ራሱን ከውርሱ ማግለል ይችላል። ጠበቆቹ $1 ሚሊዮን በሻንጣ ውስጥ አዘጋጅተዋል እና ሞንቲ ገንዘቡን እንዴት መያዝ እንዳለበት ስለማያውቅ ፈተናውን እንዳይቀበል ይመክሩታል። እሱ ካላገኘው የአጎቱን ሀብት ምን እንደሚሆን ያስባል እና በህግ ኩባንያው እንደሚወሰድ ይረዳል። ሞንቲ ግራ ይገባል፣ ነገር ግን በመጨረሻ ሀብቱን ለማሸነፍ ይመርጣል። በ30 ቀናት ውስጥ እኩለ ሌሊት ላይ በላዩ ላይ ካለው ልብስ ውጪ ምንም ሳይኖረው መመለስ አለበት እና አንጀላ የተባለች ሰራተኛ እያታለለ ወይም እየዋሻ ለመሆኑን ለማረጋገጥ ወጪዎቹን ትከታተላለች። ሲወጣ ሞንቲ ለስፓይክ $30 ሚሊዮን እንደወረሰና ዶናልድ የግል ፎቶግራፍ አንሺ አድርጎ እንደቀጠረው ብቻ ይነግረዋል። ሞንቲ ገንዘቡ እውነተኛ መሆኑን እንዲያይ ወደ ባንክ ይሄዳል እና ወዲያውኑ $3 ሚሊዮን በጥሬው ገንዘብ ያወጣል። የባንኩ ስራ አስኪያጅ ወለድ እንዲያገኝ የሚያስችል አንዳንድ አገልግሎቶችን ይሰጠዋል። ነገር ግን ሞንቲ ምንም አይነት ወለድ የሌለበት ሂሳብ ይጠይቃል። ይህ እውነቱን የማታውቀውን አንጀላን ያበሳጫታል። ከዚያም ሞንቲ የጥበቃ ሰራተኛውን ምን ያህል እንደሚያገኝ ይጠይቃል እና የግል ጠባቂ እንዲሆንለትም በጣም ትልቅ ደሞዝ ያቀርብለታል። በእውነቱ ብዙ ገንዘብ ይዞ ስለሚንቀሳቀስ መላውን የጥበቃ ቡድን ይወስዳቸዋል። ስፓይክ ጓደኛው ይህን ሁሉ በግዴለሽነት እያወጣ በመሆኑ ይበሳጫል። ነገር ግን ሞንቲ እቅድ እንዳለው ያረጋግጥለታል። ቀጥሎ ሞንቲ ቻርሊ ጋር ደውሎ ቡድኑ ሊከራይ መሆኑን ይነግረዋል። አዲስ ዩኒፎርም፣ የተሻለ አውቶቡስና የተሻለ ደሞዝ እንደሚሰጣቸውም ቃል ይገባል። ቻርሊ ሳያምነው ይቀርና ስልኩን ይዘጋበታል። ከዚያም ሞንቲ አንድ ታክሲ አስቁሞ ለአንድ ወር የግል ሹፌሩ እንዲሆን ሹፌሩን ይቀጥረዋል። አንጀላ በዚህ ገንዘብ ሙሉ የሊሞዚን መርከብ መቅጠር እንደሚችል ትጠቁማለች። በሞንቲና በቡድኑ ዙሪያ ህዝብ የተሰበሰበ ነው። ስለዚህ እሱ ሁሉንም ወደ ምሳ ይጋብዛቸዋል። ወደሚገርም ምግብ ቤት ሄደው በጣም ውድ ወይን ይገዛሉ። እንዲሁም ሙዚቀኞች ክላሲካል ሙዚቃ ከመጫወት ይልቅ
የበለጠ ፈጣን ዘፈኖችን እንዲጫወቱ ያደርጋሉ። በምግብ ወቅት ሞንቲ አንጄላን ማሽኮርመም ይቀጥላል። እሷም እጮኛ እንዳላት ትናገራለች። እሱ በብዙ የበጎ አድራጎት ስራዎችና በማህበራዊ ጉዳዮች ላይ የተሳተፈ ጠበቃ ነው። ስለዚህ ለአንጄላ ብዙ ጊዜ የለውም። ሞንቲ እሱን ለማግኘት ሲጠይቅ እና ለጊዜው እንደሚከፈል ቃል ሲገባ አንጄላ ሁሉንም ነገር መግዛት እንደማይችል ትናገራለች። እንግዳ ስለሆነው ሚሊዮነር በከተማው ሲዘዋወር የነበረው ዜና በፍጥነት ይሰራጫል። ስለዚህ ሞንቲ ወደ ሆቴሉ ሲሄድ ዘጋቢዎች ይጠብቁታል። ብዙ ሰዎችን ለመቅጠር እንዳሰበ ይነግራቸዋል እና ስፓይክ የአዲሱን ኮርፖሬሽን ምክትል ፕሬዚዳንት መሆኑን ያስታውቃል። በሆቴል ውስጥ ስራ አስኪያጁ የላይኛው ሁለተኛ ፎቆች ቀድመው እንደተያዙ ይነግረዋል። ነገር ግን ሞንቲ አሁን ካለው ዋጋ 10 እጥፍ ለመክፈል ሲያቀርብ በፍጥነት ሀሳቡን ይለውጣል። ቡድኑ የቅንጦት ክፍሎችን ይይዛል እና ሞንቲና ስፓይክ ጥሩ ልብሶችን ይከራያሉ። ምሽት ላይ የአንጄላ እጮኛ ዋረን ሊወስዳት ይመጣል። ስለዚህ ሞንቲ ገንዘብ ለአንዱ በጎ አድራጎት ድርጅት ለመለገስ ይህንን እድል ይጠቀምበታል። ዋረን በክፍሉ ውስጥ ባለው የስነ ጥበብና የቤት እቃዎች በጣም ተደንቆ ሲመለከት በእነዚህ እቃዎች ላይ ያለውን ትልቅ እውቀት እንዳለው እናያለን። ሞንቲ ተደንቆ ዋረንን እንደ ጌጣጌጥ ባለሙያነት ሊቀጥረው ይፈልጋል። በጣም ጥሩ ደሞዝም ያቀርብለታል። ዋረን ወዲያውኑ ተቀብሎ አንጄላን ያሳዝናታል። እጮኛዋ በቀላሉ መገዛት እንደሚችል ማመን አትፈልግም። በሚቀጥለው ቀን ጠዋት ዋረን በህግ ኩባንያ ውስጥ ያሉትን አለቆቹን ለአንድ ወር ብቻ ፈቃድ እንዲሰጡት ይጠይቃል። ጠበቆቹ የሞንቲን ገንዘብ እንዴት እንደሚይዝ መከታተል እንዲችሉ ዋረንን ሰላያቸው ለመሆን ከተስማማ ፈቃዱን ይሰጡታል። ዋረን ይህንን ለአንጄላ እንዲነግራት ይፈቅዱለታል። ይህ በእንዲህ እንዳለ ሞንቲ ቢሮን በመቶዎች የሚቆጠሩ ሰዎችን ቀጥሮ በሁሉም አይነት ስራዎች ላይ ያሳትፋቸው። ዋረን የቀድሞ ሚስቱን ማርሊኒን ጠርቷታል። ምክንያቱም እሷ ሁሉንም ነገር ያስተማረችው የጌጣጌጥ ባለሙያ ስለሆነች። ይህ አንጄላን ያበሳጫታል። ሞንቲ ትኩረቷን ለመሳብ ተገቢ ባልሆነ ቦታ ይነካታል እና ዋረን ሊያስጠነቀቃት ሲሞክር ወድቆ ሁሉም የቀለም ባልዲዎች ላይ ይወድቃል። ማርሊን ብዙ ሀሳቦች አሏት እና ሞንቲ እነሱን ለማሳካት ገንዘብ እንዳለው ይነግራታል። አንድ ሰው ሞንቲን የዓለም ሰሜናዊ ምሰሶ ከሚገኝበት የበረዶ ግርግር ወደ አፍሪካ በማምጣት ለሰዎች ንጹህ ውሃ እንዲሰጥ $3 ሚሊዮን ይጠይቀዋል። ሞንቲም ያንን ሲያጸድቅ ስፓይክ እና አንጄላ በማጭበርበር ተጨንቀው ሲያዋቸው ችላ ይላቸዋል። ሞንቲ የተፈቀደለትን 5% በፈረስና በስፖርት ላይ እንዲወራረድ አንድ ሰው ይቀጥራል። ያን ጊዜ ቻርሊ ደውሎ ሞንቲ ከያኔውያን ጋር ለመጫወት እንደሚከፍል ይናገር። የቡድን አጋሮቹን ለመውሰድ ሄሊኮፕተር ጭምር ይላካሉ። ከስታዲየም ውጪ ሞንቲ ጓደኞቹን በትልቅ እንኳን ደህና መጣችሁ ድግስ ይቀበላቸዋል እና አዲስ ዩኒፎርም ለብሰው ሲያያቸው በጣም ደስ ይለዋል። ለሁሉም የፓንታውስ ቤቶችንም ጭምር ተከራይቶላቸዋል። ጠበቆቹ ይህን ሁሉ ይመለከታሉ። ከዚያም በኋላ ሞንቲ ዩኒፎርሙን ለብሶ ከቡድኑ ጋር ይቀላቀላል። ዜናውም ትልቁን መጪውን ጨዋታ ያስታውቃል። ምሽት ላይ ሞንቲ አንድ ሴት ወደ ሆቴሉ ያመጣል። ነገር ግን ሊተኙ ሲሉ አንጄላ ትመጣለች። በዚህ ጊዜ በጣም እጅግ አስፈላጊና አስቸኳይ የሆነ ነገር መወያየት እንዳለባቸው ይናገራል። ሞንቲ ሴትየዋን ከማባረር ውጪ ሌላ አማራጭ የለውም። ከዚያ ስፓክ እና አንጄላ የፋይናንስ አማካሪ ይዘው ወደ ክፍሉ ይመጣሉ። ሞንቲ ኢንቨስት እንደሚያደርግ እንደሚረዳው ተስፋ ያደርጋሉ። ሆኖም ሞንቲ ከኮሚሽኑ ፋንታ በደሞዝ ይቀጥረዋል እና ሁሉንም ምክሮቹን ችላ ለማለት አቅዷል። ስፓይክ እና ሞንቲ ቤዝቦል በመጫወት ለመዝናናት ይመርጣሉ እና ስፓይክ እንደ ጌጣጌጥ ወይም ቴምበር ባሉ ነገሮች ላይ ኢንቨስት ማድረግ እንዳለበት ለሞንቲ ለመንገር ይህንን እድል ይጠቀምበታል። ይህንንም ሀሳብ ለሞንቲ ይሰጠዋል። ስለዚህ ወደ አንድ ሰብሳቢ ሱቅ ሮጦ በታሪኩ በጣም ውድ የሆነውን ቴምበር ይገዛል። በሚቀጥለው ቀን ጠዋት ጠበቆቹ ይህን በዜና ላይ ተመልክተው ይስቃሉ። ምክንያቱም ሞንቲ ንብረት ስለገዛ ነበር። ሆኖም ከሞንቲ የፖስታ ካርድ ተቀብለው በጣም ውድ የሆነውን ቴምበር ለመላክ በመጠቀማቸው ይናደዳሉ። የፈተናውን እውነት ለዋረን ለመናገር ወሰኑ እና የህግ ኩባንያው ገንዘብን ካሸነፈ ጥሩ ሽልማት እንደሚሰጠው ቃል በመግባት በአንጄላ ሂሳብ ውስጥ ስህተት እንዲፈጠር ይጠይቁታል። በኋላ ሞንቲ ዜናውን ይመለከታል እና በበረዶ ግግር ኩባንያ ውስጥ ያለው አክሲዮኑ በኢንቨስትመንቱ ምክንያት በ3 እጥፍ መጨመሩን ይገነዘባል። በአዲሱ ገንዘብ ተጨንቆ ሞንቲ ሁሉንም እንዲሸጡ ለሰራተኞች ይነግራቸዋል። ከሁሉም የከፋው ቁማርተኛ ሁሉንም ውርርዶች አሸንፏል። ሞንቲ በፍርሃት ተውጦ ሁሉንም ለበጎ አድራጎት እንድትለግስ አንጄላን ይነግራታል። ማርሊኒ በጌጣጌጥ ስራዋን ጨርሳ ብዙ ነገሮችን ወደ ክፍሉ ጨምራለች። ሞንቲ ግን የበለጠ እንድትሰራ ይጠይቃታል። ምክንያቱም ዋረን እሷን ለመርዳት እንዲጠመድ ስለፈለገ ነበር። አንጄላ ከሞንቲ ጋር ምሳ ለመብላት ተስማማች። ብዙ የመለገስ ፍላጎት ያለው ሰው በመሆኑ መደነቋን ትነግረዋለች። ሊሄዱ ሲሉ አንድ ሰው በድንገት መኪናቸውን ከኋላ ይገጨዋል። ጉዳቱ አነስተኛ ነው። ነገር ግን ሞንቲ ለሕክምና አገልግሎት መክፈልና ወጪ ማውጣት ስለፈለገ ሰውየውን ወደ ሆስፒታል መውሰድ ይፈልጋል። ሰውየውን ማን እንደሆነ ሲረዳ በአደጋው ክፉኛ እንደተጎዳ አስመስሎ ይተውናል እና ሞንቲ ለሁለቱ የቀድሞ ሚስቶቹ ጭምር ጉርሻ እንዲከፍል ገንዘብ ይሰጠዋል። አንጄላ ተናደደች እና በጎዳና ላይ ሞንቲ ላይ መጮህ ትጀምራል። ዋረን ይህንን በመስኮት ተመልክቶ ማርሊኒ አንጄላ በይፋ ራሷን እየዋረደች ስለሆነ ጥሩ አጋር ላትሆን እንደምትችል ትነግሯለች። ምግብ በሚበሉበት ወቅት ዋረን ለአንጄላ ከሞንቲ ጋር በጣም ተግባቢ እንደነበረችና ለእሷ ስሜቷ ተለውጦ እንደሆነ ይጠይቃታል። ይህ ደግሞ ያናድዳታል እና እንድትሄድ ያደርጋታል። በዜናው ላይ አንድ ዘጋቢ ሞንቲ 5 የ114 ዓመት ወይን በአውራጃ ቤት በጥሬ ገንዘብ መግዛቱን ይናገራል። ወይኑን ለሁሉም ለማከፋፈል በህዝባዊ አቀባበል ላይ ጠርሙሶቹን ይከፍታል። ከጥቂት ጊዜ በኋላ ስፓይክ እና የፋይናንስ አማካሪ ከጀርባው አንዳንድ ኢንቨስትመንቶችን እንዳደረጉና $10 ሚሊዮን እንዳገኙ ያስታውቁታል። ሞንቲ ይደነግጣል። ሌሎቹ ይህን ሲመለከቱ ይሄ ደግሞ ምን ችግር አለው በማለት ይገረማል። በዚህ ጊዜ ዋረን ይመጣል።
እሱን ለሚከራዩት የቤት እቃዎች $20,000 ተቀማጭ ገንዘብ ይጠይቃል። ሞንቲ ገንዘቡን ሰጥቶ ብቻውን ለመሆን ሁሉንም ያስወግዳቸዋል። ሞንቲ ቴሌቪዥኑን ሲከፍት ለሚቀጥለው ከንቲባ ምርጫ እጩዎች በዘመቻቸው ላይ እጅግ በጣም ብዙ ገንዘብ ሲያወጡ እንደነበረ ይሰማል። ሞንቲ ገንዘቡን በራሱ የምርጫ ዘመቻ ላይ ለማውጣት እጩ ለመሆን ወሰነ። አንጄላ ብዙ ገንዘብ ለማግኘት የጥፋተኝነት ስሜት እንደተሰማውና በመጨረሻም ማህበረሰቡን ለመርዳት የተጠቀመበት እንደሆነ ታስባለች። በኮንፈረንስ ወቅት ሞንቲ ለዘጋቢዎች ማንም ሰው እጩዎችን መምረጥ እንደሌለበት ይነግራቸዋል፣ እሱ ራሱንም ጨምሮ። በቴሌቪዥን ቀርቦ ሁሉም እጩዎች መጥፎ ሰዎች እንደሆኑና ሞኞች ብቻ እነሱ እንደሚመርጧቸው ይናገራል። የኒውዮርክ ነዋሪዎች በረፍት ላይ ከሆኑ በማለት በሁሉም ግዛቶች ውስጥ ማስታወቂያውን ያስተላልፋል። ስለ ፖለቲከኞች ሙስና ያለው ታማኝነት እጅግ በጣም ተወዳጅ ያደርገዋል። አንጄላ ወጪዎቹን መከታተል ትቀጥላለች እና ገንዘቡ ሊያልቅ በመሆኑ ትጨነቃለች። ሌሎቹ ሁለት እጩዎች በድብቅ ተገናኝተው በሞንቲ ላይ አንድ ነገር ማድረግ እንዳለባቸው ይስማማሉ። እሱንም በብሔራዊ ቴሌቪዥን ላይ መስደባቸውን ይቀጥላሉ። ለስሜታዊ ጉዳት ክስ ይመሰርቱበታል እና ሞንቲ $4 ሚሊዮን በመቀጮ በመክፈሉ በጣም ይደሰታል። በመጨረሻም የትልቅ ጨዋታ ቀን ደረሰ እና ሞንቲ ለቡድኑ ያኔውኑ ማሸነፍ እንደሚችሉ ለማረጋገጥ ንግግር ያደርጋል። ጨዋታው ከመጀመሩ በፊት አንድ ባቡር በሜዳው በኩል ያልፋል። ተጨማሪ የሞንቲ የምርጫ ዘመቻ ማስታወቂያዎችን ይዟል። ሞንቲ የመጀመሪያው ፒቸር ነው እና የቡድን ጓደኛው ኳሱን መያዝ ችሏል። ስለዚህ የመጀመሪያውን ያንኪ ያወጣል። ሌላ ባተር ሲመጣ ስፓይክ በእሱ ላይ ማሾፍና ሚስቱን መስደብ ይቀጥላል። ባተር ተናዶ ሊጣላ ሲሞክር ከሜዳው ይባረራል። ይህ በእንዲህ እንዳለ ዋረን የቤት ዕቃ ሱቅ ውስጥ ነው እና የተከራያቸውን ሁሉንም ይመልሳል። ይህ ተጨማሪ ገንዘብ መልሶ እንዲያገኝ ያደርገዋል። ምንም እንኳን ቡድስ ጨዋታውን በፍትሃዊ ተግዳሮት ቢጀምርም ያኔውኑ ብዙ ሳይቆይ ጨዋታውን ወደ እነርሱ ያዙሩታል። ከትልቅ ሩጫ በኋላ ቻርሊ ፒቸሮችን ከመቀየር ውጪ ሌላ አማራጭ የለውም። ለሞንቲ ጥሩ እንዳደረገ ነግሮታል እና እነዚህ ያኔያውያን መሆናቸውን ያስታውሰዋል። ሞንቲ አሁንም አዝኗል። በንዴት ወደ መለወጫ ክፍል ይሄዳል። ከዚያም በኑዛዜ አስፈጻሚው ቀርቦ ምርጫውን ካሸነፈ ደሞዝ እንደሚያገኝ ይነግረዋል። ይህም ንብረት ተደርጎ ይወሰዳል። ጨዋታውን ያኔዋን በማሸነፍ ያበቃል እና ሞንቲ እንኳን ደስ ያለ ንግግር ያደርጋል። ገንዘብ ያለው ማንኛውም ሰው ምርጫ መግዛት እንደሚችል ይናገራል። ነገር ግን ፕሮፌሽናል አትሌት ለመሆን ጥረት ይጠይቃል። ሞንቲ ከምርጫው ይወጣል። ብዙ ገንዘብ ስላልቀረው ሁሉም ነገር ድግስ ላይ ለመዋል ይጠቀምበታል እና ሁሉም ተገብዘዋል። በዚያ ምሽት አንጄላ በዜሮ ሂሳብ ደብተሮቹን ትዘጋለች። ሞንቲ ለድግሱ ሊወስዳት ይመጣል። ነገር ግን አንጄላ ከሱ ጋር ምንም ግንኙነት አትፈልግም። ብዙ ገንዘብ ምንም ትርጉም በሌላቸው ነገሮች ላይ በማባከኑ በጣም ተናዳለች። በፍጥነት ወጣችና ሞንቲ ተከትሏት እወድሻለሁ ሲላት ምንም ምላሽ ሳትሰጠው ትቀራለች። በድግሱ ላይ የስፓይክና የጥበቃ ሰራተኞቹ የዶናልዶን ኪስ ፈትሸው ገንዘብ እየሰረቁ እንደነበረ አወቁ። ሁሉም የሞንቲ ሰራተኞች መጥፎ ስሜት ይሰማቸዋል እና እሱ እንደከሰረና ገንዘብ ሊሰበስቡለት እንደመጡ ያውቃል። ነገር ግን እሱ እምቢ ይላል። ዶናልዶም ገንዘቡን መልሶ ይወስዳል። በሚቀጥለው ቀን ጠዋት ሞንቲ በአልጋው ላይ በከባድ የስካር ስሜት ይነሳል። የሆቴሉ ስራ አስኪያጅ አሁን የመውጫ ጊዜ መሆኑን ሊያስታውሰው ይመጣል። ከተለያየ አገልግሎት የመጡ ሰራተኞች ለአንድ ወር የተከራየውን ሁሉንም ነገር ያወጣሉ፣ ጥሩ ልብሶችንም ሳይቀር። የድሮ ዩኒፎርሙን ከለበሰ በኋላ ሞንቲ ማርሊኒ ያጠናቀቀችውን ክፍል ይመረምራል እና ሁሉም ነገር ከመወገዱ በፊት ያጸድቀዋል። ሲወጣ የበር ጠባቂ ልክ እሱ እንደተናገረው ምርጫውን ለማንም እንዳልመረጠ ይነግረዋል። በዚያ ምሽት ከተማዋ ማንም ሰው የምርጫውን ውጤት እንዳላሸነፈ ይነገራል። ምክንያቱም ሁሉም የሞንቲ ምክር ስለተከተለ ነው። እኩለ ሌሊት ከመሆን በፊት 5 ደቂቃዎች ብቻ ሲቀሩ ሞንቲ ወደ ጠበቆቹ ቢሮ ይሄዳል። በሊፍት ውስጥ ዋረን ይጠብቀዋል። ዋረን የተረፈውን ገንዘብ መልሶ ይሰጠዋል። በብስጭት ከጮኸ በኋላ ሞንቲ ለጠበቆቹ እጅ እንደሰጠና ይህንን ለማቆም ወረቀቶቹን ለመፈረም ዝግጁ እንደሆነ ይነግራቸዋል። ዋረን ሁሉንም ነገር በመስኮት ሲመለከት አንጄላ ተገኝ። እሷ ምን እየተካሄደ እንዳለ ስትመለከት ትገረማለች። ነገሮች እንዳበቁ ስላሰበ ዋረን ሁሉንም ነገር ይነግራታል። የተናደደችው አንጄላ ትኬቱን ከሱ ወስዳ ቢሮ ሮጣ በመሄድ ወጥመዱን ታጋልጣለች። ለተንኮሉም ዋረንን በጥፊ ለመምታት ትፈልጋለች። ነገር ግን ሞንቲ ያስቆማትና በምትኩ እሱ ይመታዋል። ዋረን በጥቃት ክስ እንደሚመሰረት ይናገራል። ሞንቲ አንጄላ ጠበቃው እንድትሆን ጠይቆ በተቀማጩ ገንዘብ ይቀጥራታል። ሰዓቱ 12 ሰዓት ሲሆን አንጄላ ለአገልግሎት ደረሰኝ በፍጥነት ትሰራለች። ይህም ሞንቲ የመጨረሻውን ሰከንድ ከመግባቱ በፊት ወዲያውኑ ኪሳራ ውስጥ እንዲገባ ያደርገዋል። የኑዛዜ አስፈጻሚ ሞንቲ ፈተናው እንዳሸነፈና ሀብቱ የእሱ መሆኑን ያስታውቃል። ሰውየው ጠበቆቹን በማጭበርበር መመርመር እንዳለበት ያስታውቃል። ሞንቲ ድሉን አከበረ እና ከአንጄላ ጋር አዲስ ህይወት ለመጀመር ዝግጁ ሆኖ ይወጣል። ዛሬ በኮሜዲ ዘርፍ ስር የሚካተተው በትላልቅ ሾዎቹ የምናውቀው ስቲቭ ሃርቪ የሚተውንበት ይህን አስቂኝ ቆየት ያለ ፊልም በዚህ መልኩ አቅርቤላችኋለሁ።